ሰላም ስምህን ማን ልበል? አራጋው እባላለሁ። የስነ ዜጋ መምህር ነኝ። በጣም ጥሩ። ምንህን ያመመህ? ውስጤን ነው የሚያመኝ። ማንነቴን የተነካው ምን ሆነ ያልገባ። በቃ በሽታው በማህበረሰቡ ውስጥ ንቁ ተሳትፎ እንዳይኖረኝ ነው ያደረገኝ። አንተ ያማን ምንድነው የምትቀባጥረው? አሞኝ ማን የመጣው? የመሳደብ መብት ደግሞ የለህም። ክላስ ጀመርክ እንደ ጭራሽ መብትና ግዴታን እዛው ለተማሪዎች ንገራቸው። እኔ አባት ያመመህን በስነ ስርዓት የምትናገር ከሆነ ተናገር። የመናገር መብቴን አትንፈገኝ ሰውዬ። ይኸውልህ ስማኝ፣ የሰውነት ክፍሎቼ እንዳለ ተሰብስበው ሰላማዊ ሰልፍ ነው የወጡብኝ። የሚወጣ ነገር ይውጣ። አባቦ ተነሱታ። ምን ደንበኞችህን እኮ በስነ ስርዓት የማስተናገድ ግዴታ አለብህ። ይሄኔ ሲቪክስ ዲ ይሆናል ያመጣው። ምን አገባ? ኤፍ ነው ያመጣሁት። ውጣ። ማን ተረኛ አስገባኝ። እወጣለሁ ግን አሳያለሁ፣ ከሳለሁ። በአንቀጽ 9.9 ንዑስ አንቀጽ እዚያው አካባቢ መሰረት። ኧረ እባክህ አስወጣልኝ። እሺ ቁጭ በይ። ስምህን ማን ልበል? እኔ ተሰማ እባላለሁ። የህብረተሰብ መምህር ነኝ። ቆይ ወረርሽ ገባል የትምህርት ቤት? ምን አልከኝ? ምን ያመመህ? ዶክተር ሆዴን ያመመኝ። ከእምብርቴ በስተ ሰሜን ምስራቅ በኩል 30 ዲግሪ ገባ ብሎ ነው የሚቆርጠኝ። ሰሜን ምስራቅ ቤት በኩል ማለት አልገባኝም። እንዴት ነው የሚያደርገው? ምን መሰለ ዶክተር፣ ልክ እንደ ስምጥ ሸለቆ ይሰነጥቀኛል። ይሰንጥቀህ አቦ? በሰሜን ምስራቅ በኩል አልኩህ እኮ ዶክተር። ተረሱታ። ተረኛ አስገባልኝ። ሰላም ነው ዶክተር? ምን ሰላም አለ? ቁጭ በል። አንተ ማስተማሪ ነህ? አዎ ፊዚክስ አስተማሪ ነኝ። እረፍ። የፈራው ምን ነው ችግር አለ? ማለት እስኪ ምንድነው ያመመህ? ግልጽ አድርገህ ንገረኝ፣ እንዳታንዛዘብ። እሺ ችግር የለውም። እግሬን ያመመኝ። ጥሩ። መቼ ነው የጀመረ? ትናንት ነው። ምን መሰለ ዶክተር፣ 100 ኪሎ ግራም የሚመዝን ቦክስ ተሸክሜ በ30 ሜትር ፐር ሰከንድ ፍጥነት ለ30 ደቂቃ እየተጓዝኩ ነበርና at the middle high pressure was applied on my leg and that is because of a high force in a small area which is 2 meters square. ዶክተር can you calculate the pressure? ያቀልሉ ነው እንዴ ዛሬ? ቆይ እንዴ ጭራሽ ካልኩሌት አድርገኛል። ዶክተር ተረኛ አላስገባ። የአሁኑ እንኳን ባዮሎጂ አስተማሪ። አረ ልጄ ወዴት ልትሄጂ ነው? እማዬ ጓደኛዬ ቀጥሮኝ ነው፣ እሱ ጋር ልሄድ ነው አሁን። ልጄ አቅፎ ይስምሻል፣ ፊልም እንይ ብሎ ሊያሳይሽ ይችላል። አንቺ ከታች እሱ ከላይ ሆናችሁ የምታረጉትን ነገር የቤተሰባችንን ክብር አዋርዳል። እባክሽ ልጄ አደራሽን። እማዬ እንዳልሽኝም እኔ ከታች እሱ ከላይ ሆኖ የቤተሰባችንን ክብር ሊያዋርድ ሲል ገለበጥኩትና የእሱ ቤተሰብ ክብር አዋረድኩለት። አንቺ የማትረቢ። ጉራጌ ከፖርቹጋል ብሔራዊ ቡድን ጋር ግጥሚያ ሊያደርጉ ተነሱና ግጥሚያው ከመጀመሩ በፊት አሰልጣኙ ሰብሰብ አድርጎ መምከር ጀመረ። አሁን ይወዳችሁ ሌላ ወሬ አያስፈልግም፣ ገባችሁ አይደል? ሌላ ትኩረት ቦታ አይናችሁ ምናምን እንዳትጥሉ። ትመጣለህ ጠንክር፣ ዘበርጋ፣ አክመልና ሸሪፍ እንዲሁም ደግሞ ተጨምረህበት ካይሬ። እናንተ አምስታችሁ ሮናልዶ ግጥም አድርጋችሁ ትይዛላችሁ። ዘለቀ፣ ዲንሰፋና ኑሪት እናንተ ሶስታችሁ ተከላካይ ነው የምትሆኑት። እዛ ፊት ለፊት ላይ ደግሞ ያላችሁ ሁለታችሁ ነስሩና አብዱ እናንተ አጥቂ ትሆናላችሁ። ሮናልዶ አምስታችሁ አደራ ሮናልዶን። ከዛ ጨዋታው ተጀመረ። የሆነ ቦታ ክሮስ ሲያደርጉ ዲንሰፋ አወጣለሁ ብሎ ራሱ ላይ በቴስታ ነቀነቀ። ያ አዳ አላሰልጣኝ። ከዛ እንደገና ትንሽ ቆይቶ አሁን እንደገና አመተው ኮርና ምናምን ሲመጡ አሁንም ዲንሰፋ ራሱ ላይ ጭልፍ አላደረገም። ከዛ በኋላ አሰልጣኝ አረ ዲንሰፋ ልቤ ዝቅ አደረገ። ያ አላ አረ እናንተ ሮናልዶ ትታችሁ ዲንሰፋ ለአምስት ያዙ። አንድ አማራ፣ አንድ ትግራይና አንድ ጉራጌ ሆነው ወደ ቁልቢ ገብርኤል ሲሄዱ መንገድ ላይ መኪና ይገለበጥባቸዋል ማለት ነው። እና መኪናው ሲገለበጥ በቃ ለነፍሳቸው ቅዱስ ገብርኤል አንተ አድነን፣ አንተ ድረስልን፣ በሰላም ከገባን ለቤት ስለት ይዘን እንገባለን ምናምን አሉ ማለት ነው። ከዛ በኋላ መኪናው ተገልብጦ ሲረጋጋ ማናቸው ምንም አልሆኑ። ከዛ ቤተክርስቲያን ደረሱ። ስለታቸውን ለማስገባት ሲሉ ምን እንደተሳሉ ወይም ደግሞ ይህን ያህል ብለው የተናገሩት ነገር የለም። ከዛ በኋላ የሆነ መላ እናምጣሉ። ምን ይሻላል ተባለ። ከዛ አማራው ተነሳ፣ መስመር አሰመረና እኔ ከመስመር ላይ ቆሜ ያለኝን ገንዘብ ወደ ሰማይ በትነዋለሁ፣ ከመስመር ወዲያ ያለፈው ወደ ገብርኤል፣ ከመስመር ወዲያ ያለውን ደግሞ ለራሴ ወስደዋለሁ። ወጣ፣ መስመር ላይ ቆመ፣ በተነ፣ ግማሹን ለገብርኤል አስገባ፣ ግማሹን ደግሞ ለራሱ ወሰደ ማለት ነው። ከዛ ትግሬው መጣና እኔ ለኩብ እንደዚህ አሰምራለሁ። ከዛ በኋላ ለኩቡ ጠርዝ ቆምና በገንዘብ ወደ ላይ ቦትናለሁ። ከዛ በኋላ ኩቡ ውስጥ የገባ ገብርኤል ነው፣ ከኩቡ ያጨ ያለ የኔ ነው አለ። ክቡ ዳር ቆመ፣ ገንዘቡን በተነ። ከዛ በኋላ ክቡ ውስጥ ያለውን ለቤተ ክርስቲያን አስገባ፣ የቀረውን ደግሞ ለራሱ ወሰደ። ከዛ ጉራጌው መጣና አዋ
ገንዘቤ ወደ ሰማይ በትናለው። ከዛ በኋላ ሰማይ ላይ የቀረ የገብርኤል ነው፣ መሬት የቀረ የኔ ነው። አንድ አባት እጅግ የሚወዳት ሴት ልጅ ነበረችው። ልጅቷ ሁል ጊዜ ማታ ማታ ከመኝታዋ በፊት ጸሎት ትጸልያለች። አባትየው አንድ ቀን እንዲህ ስትል ሰማት። አምላኬ ሆይ አባቴን ጠብቅልኝ፣ እናቴንም ጠብቅልኝ፣ ሀያቴን ጠብቅልኝ፣ አጎቴ ግን ደህና ሁን አለችው። አባትየው ይሄ ነገር ምንድነው ያላት እየተገረመ ይሄዳል። ከዛ በማግስቱ አጎቷ ሞታ። አባትየው ከጸሎቱ ጋር እያስተጋባ ምንድነው ይሄ ነገር እያለ የሚቀጥለው ጊዜ እንዲህ ብላ ስትጸልይ ሰማታል። አምላኬ ሆይ እናቴን ጠብቃት፣ አባቴንም ጠብቀው፣ ሀያቴ ግን ደህና ሁን አለችው። በማግስቱም ሀያትየው ሞቱ። አባትየው በጣም ተገረሙ። ኧረ የዚች ጸሎት ምንድነው እያለ አንድ ቀን ከወራት በኋላ ልጅቷ እንዲህ ብላ ስትጸልይ ሰማታል። አምላኬ ሆይ እናቴን ጠብቃት፣ አባዬ ግን ደህና ሁን አለችው። በጣም ፈራ አባትየው። ቀኑን ሙሉ ሲጨነቅ ዋለ። ማታ ወደ ቤቱ ሲመለስ የቤታቸው ዘበኛ ሞቷል። ተነስ እስቲ አንተ ልጅ ነው ቲቸር። በሳብ እየሮጠ ምን ታደርጋለህ? ሮጬ አመልጠዋለሁ። እሱም እየሮጠ ቢደርስብህስ? እንጨት ላይ ወጣለሁ። እሱም እንጨት ላይ ቢወጣስ? ጣናው አንበሳ። መልስ ብቻ መልስ፣ ሌላ ነገር አልፈልግም። እሺ ወንዝ ላይ እየዋኘሁ አመልጠዋለሁ። እሱም እየዋኘ ቢደርስብህስ? ቲቸር እኔ ነው አንበሳውን ነው የምትደግፈው? መቼም አንተን አልልም። እንደው ያንተል በረዶ እንኳን አመልጠዋለሁ እንጂ መቼም አይደርስብኝም። እሱም በሮ ቢደርስብህስ? ቲቸር ወይ ከክላስ ለምን ውጣ አትለኝም? ተነስ ውጣ። አሽቃባጭ መምህር ነህ። እስኪ ሚስቶቻችሁ የሚያስቸግሯችሁ እጃችሁን አውጡ ተባለ። ያንዴ ኡስታዝ ታሪክ መስጊድ ውስጥ ሰላት ተሰገደና ልክ ሰላቱ እንዳለቀ እስኪ ሚስቶቻችሁ የሚያስቸግሯችሁ እጃችሁን አውጡ ተባለ። እና እሳቸው ሲናገሩ በጣም ነው በቃ ሳኩኝም በጣም ነው እምባዬ የሚመጣው። እና እስኪ ሚስቶቻችሁ የሚያስቸግሯችሁ እጃችሁን አውጡ ሲባል ሁሉም ሰው አወጣ። ያወጣ ብቻ ሳይሆን አብዛኛው ሰው ተነሳ፣ ቆመ። ጭራሽ ብዙ ሰው ቆመና መሮታል ማለት ነው። አዎ መሮት ብዙ ሰው ሲቆም፣ በመካከል ግን አንድ ሰው ቁጭ ብሏል። ማሻአላህ የእርሶ ሚስት በጣም ሷሊህና ጸባየኛ ናት ማለት ነው። እስኪ ስለ ሚስቶት ስለ ባለቤቶት ታሪክ ይንገሩን ሲባል የተቀመጡት ሁሉም ቆመዋል። እሺ የተቀመጡት ግን ምን አይነት ሚስት ቢኖሩት ነው እስኪ ንገሩን ስለ ሚስቶት ሲባል ኧረ ኡስታዝ እግሬን ሰብራኝ እኮ መነሳት አቅቶኝ ነው። እና በሰዓቱ እኔም እንደናንተ ስቅ ያለው ግን ከዛ በኋላ ኡስታዙ የተናገሩበት መንገድ ከሳቁ በስተጀርባ አስተምሮኛል። የባሳለ እና አብዛኛው ሰው ትነጫነጫለች፣ ትቆጣለች፣ እንድታረገኛለች ነው። እግር የሚሰብርም እንዳለ የባሰለ እንዳለ ለማሳየት ነው። ቆንጆ ስልክሽ ስጪኝ። እኔን ስልክ ስጠይቅ አታፍሪም? ሮስ ድንጋይ ውሃ ሲያፈሱበት ላዩ ያልፋል እንጂ አይገባውም። ይገባዋል። ቪዲዮውን ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ። እስከዚህ ሰዓት ስለተከታተላችሁን በጣም አመሰግናለሁ። ባይ ባይ።